السلام عليكم ورحمة الله وبركاته. يا حسن تاجو كجات كمن اسكايات حسن تاجو من الموقع يتبلاش يا كدا بالبيت بيهونم يفرانكا ሰው ነው። ገንዘብ ካገኘ አይደለም እምነቱ ነፍሱን የሚሸጥ ይመስላል። በእስካሁኑ ቆይታው ከእምነቱ መከረባበት ባሻገር ስለራሱ በራሱ ብዙ ታዝበናል። በ1990ዎቹ አካባቢ የነበረበት ሌላ አቋም ነበር። በ2000ዎቹ መግቢያ አካባቢ በ2010ዎቹ አካባቢና ዛሬ የተለያዩ መከረባበቶች ተሰውሎበታል። ተደምሮ ግን ከእምነት የዘለለ የጥቅም ሰው መሆኑን ማሳያዎች ናቸው። ከዚህ ቀደም አቋሙን በዚህ ልክ ሆኖም የሼኽ ሷሊህ አልፈውዛን አልኢርሻድ ኢላ ሶሒህ አልኢዕቲቃድ የሚለው ትልቅ የአቂዳ ኪታብ በአማርኛ ተርጉሞ ለሙስሊም አበርክቷል። ታዲያ ይህንን ኪታብ እንኳ እሱ በጊዜው በዙሪያው በነበሩ የሱና ሊባሉ በሚችሉ ወንድሞች እንኳን ስሙን እንኳ የማይጥማቸው ሆኖ ሳለ በዚህ ልክ መድፈሩ የፍራንካ ጉዳይ እንደነበር ያሳብቃል። የዛኔ እሱ ይህንን ቢያደርግ በሱንዮች ዘንድ የሚኖረው ቦታ ሂሳብ ሰርቶበታል። አለፍ ሲልም በአፍላ ወኔ ሰዓት በዛ ማህበረሰብ ይህንን ምርጥ ታዋቂና ለዚህም ደግሞ ትክክለኛውን እምነት የሚያሳዝ ኪታብ ቢተረጎም ትክክለኛውን እምነት የተጠማ ማህበረሰብ በተባለው ዋጋ ገዝቶ እንደሚያነብ ይረዳ። ኪታቡን ተርጉሞ ጨላ ሰበሰበበት። ኪሱንም መደለቡን ሲያረጋግጥ በሌላ ቀለም መልሶ መጣ። ኢርሻድ ይቃጠል የሚል አቋም። ኢርሻድ ኪታብ መቃጠል አለበት ከሚሉ ጎሳዎች በመሆን ከዚህ በኋላ እንዳይታተም በሚል አግዶ በተቃራኒ ወገን ወይም ከመጅሊስ አካባቢ ይሁንታን በማግኘትና የመጀመሪያው ጥፋት የሚለው የኪታብ መተርጎም አጣፊያ መውሊድ የሚል መጽሐፍ ጻፈ። እዚሁ መውሊድ በሚለው መጽሐፉ ትልልቅ የሙስሊም ሊቆች በተለያዩ ሰቅጠጥ በሆኑ ቃላቶች መግለጽ እንደዚሁም ደግሞ ጭራሽ አይናፈርነት የተራቆተ ስብዕናውን በመግለጽ ከአጃግሬዎቹ እርቅም ያለ ፍራንካ አግበስብሶበታል። ከኪታቡ ሽያጭ ብቻ ሳይሆን ከተለያዩ አካላት ድጋፍ በጊዜው ከነበረው የአህባሽ መጅሊስ በቀጥታም በተዘዋዋሪም ዳጎስ ያለ ድጋፍ ተበርክቶለታል። በቀላሉ ይፋ የወጣው ደብዳቤ እንመልከት። በቀን 10/8/2008 በተጻፈ ደብዳቤ እንዲህ ይላል። ጉዳዩ ወጪን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ለኡስታዝ ሐሰን ታጁ መውሊድ በሚል ርዕስ የተዘጋጀው መጽሐፉ ድጎማ የሚውል በአመራሩ በተወሰነው መሰረት ብር 100,000 ብር ወጪ ሆኖ ለኡስታዝ ሐሰን ታጁ ክፍያ እንዲፈጸም አስታውቃለሁ ሲል ጽፏል። የዛኔ 100,000 ብር አስቡት። የዛኔ 100,000 ብር ይህ ማለት የዛሬ 10 ዓመት አካባቢ የዛሬ 10 ዓመት አካባቢ የነበረ 100,000 ብር ዛሬ ስንት ብር የሚሆን ይመስላችኋል? ገምቱ። ከዛም ዘሮ መጥቶ የሙስሊሙ የኢኽዋንዮች ጋር በመሆን ጀዛእ ፊልምን አቆለጳጵሶ በአላዋቂው ዘንድ ድራማ በመስራት ድንበሩን አስጠበቀ። ሐሰን ታጁ ሚዛናዊ ሰው ለመባል ሐሰን ታጁ ጀዛእ ፊልምን ግርማ ነዋይ ህንፃ ምርቃት ላይ ተገኝቶ እንዲህም ብሎ ነበር። እና ኢንሻአላህ ይላል። እና ኢንሻአላህ ሀብት ያላቸው ምሁራን መጻፍ የሚችሉ መተወን የሚችሉ ሰዎች ትልቅ ጉልበት ነው። ሺህ መስጂዶች እኔ ልንገራችሁ የነቢዩ ሰለላሁ ዐለይሂ ወሰለም ኢብኑ ሂሻም ሌላም መጽሐፍ ተጽፏል። ረሒቀል መሕቱም ተጽፏል በአማርኛ። እንደ ሪሳላ የረሱሉን ሰለላሁ ዐለይሂ ወሰለም ታሪክን ያስተዋወቀ የለም። የ1 ሰዓት ፊልም ነው፣ ግን ሁሉንም ታሪክ እንድናውቅ ያደረገ። ዩሱፍ ሺህ ጊዜ ቁርአን ውስጥ ተፍሲር ውስጥ ቀርተነዋል። ዩሱፍ ሺህ ጊዜ ቁርአን ውስጥ ተፍሲር ውስጥ ቀርተነዋል። ዩሱፍ ፊልም ነው፣ ግን እያንዳንዱ ቤት ውስጥ የዩሱፍን ታሪክ ህይወት ዘርቶ እንድናውቅ የሚያደርገው እና አርት 1000 ገጽ ከምንጽፍ 2 ሰዓት ፊልም በጣም ፓወር አለው፣ በጣም ጉልበት አለው። እና ይህንንም ለመረዳት ስላበቃን አላህ የተመሰገነ ይሁን ይላል። ተዋንያኖችን አመሰግናለሁ ይላል። በጣም አሪፍ ነው የተሰሩት። እናም የሚገርመው ዛሬ ሌላ ፍራንካ ፈልጎ ይመስላል በመጅሊስ ስም ዛሬ ለማበጣበጥ የተነሳው። እርግጥ ነው ስንት ይቆጨቅ የነበረበት መጅሊስ ፈርሶ ምን እረፍት ይኖራልና ከናፍቆት የተነሳ ከዚህ የበለጠ መስዋዕትነት ቢከፍልለት ቢያንስ እንጂ አይበዛ። ሱብሓነላህ። እንግዲህ ወገኖች አላህ ሁላችንም ሐቅን በሐቅነቱ አሳይቶ የምንከተለው